በቦክስ ኢጃባን አውርዶ መሬት ላይ ከኢጃባ በኋላ በጥፊ ይገርምሻል። ጠዋት የሆነች የአክሲዮን ደብዳቤ ለማጻፍ ኮምፒውተር ቤት ገብቼ ቁጭ ብዬልሽ አንዱ መኪና ደርቦ ሱዙኪ ዲዛይር ደርቦ መነሻ ታርጋው 39 ደርቦ አቆመ። እያየሁት ነው። ደርቦ አቆሞ ወደ ህንጻው ላይ ይውጣል። ወጊያ ህንጻ ላይ መሬት ይግባ አላውቅም። የመንገድ ትራንስፖርት ደግሞ አንድ መንገድ ትራንስፖርት ሰራተኛ ማሊያውንም የለበሰች የመንገድ ትራንስፖርትንም ምልክቱን የያዘች ታርጋ እየፈታች ነው። ታርጋ ደርቧል ሰውየው። መግቢያ የለውም ወደ ሸራተራ መግቢያ እና ያንን ፈታችው ታርጋ ይዛ ልትሄድ ስትል ልጁ መጣ። ልጁ መጥቶ ልጅቷን በጥፊ በቦክስ ጀርባዋን ገብርኤልን እንዴ አሁን ጀርባዋን በቦክስ ኢጃባን አውርዶ መሬት ላይ ከኢጃባ በኋላ በጥፊ ኢጃባን ማውረድ ራሱ ወንጀል ነው። አካባቢ ጓደኞቹ ኧረ ተው ሲሉት እየገፈታተራቸው በቃ እኔ እስቲ ህጉንም ልፈትሸው ለዚህችም ልጅ እስቲ እግዚአብሔር በጧት ያዘጋጀኝ ለሷ ነው ብዬ እስከ ወረዳ እስከ አራተኛ ሌርስ ከአራተኛ አደሬ መስጊድ ጋር ተላከች። አደሬ መስጊድ ገብቼ ቃሌን ሰጥቼ ወደ መሳለሚያ ተላከ ፋይሉ። አሁን መሳለሚያ ፖሊስ ነው የያዘው። አንተ አላ ችግር ሄሎ እየደወልኩ ነው። ይኸውልሽ አሁን ኢጃብሽን መንጠቁን ኢጃብሽን ነጥቆ መሬት መጣሉን እንደገና ታርጋ ጠምዝዞ በጥፊና በቦክስ መቶሽ መሬት ላይ መጣሉን አንቺን በቦክስ ጀርባሽን መምታቱን ይሄ ሁሉ ነው የመሰከርኩልሽ። እንግዲህ ሄጄ እዛ ጣቢያ ይሄ ማንም የገፋኝ ማንም ያስገደደኝ የለም። ህሊና ሴት ልጅ በጠራራ ፀሐይ በጧት እንደዚህ ስትመታ የመጀመሪያ ነው ያየሁት በዚህ እድሜ። ስለዚህ አሁን አንቺ ማድረግ ያለብሽ የፖሊሶችን ወደ ጎን ትተሽ ሴቶች ጉዳይ ወረዳው ላይ አመልክቺ። ወረዳው ላይ እዛው የተመታሽበት ወረዳ ቀበሌ ግቢና ሴቶች ጉዳይ። ከዛ እኔ ከንቲባ ቢሮ አዳነች ጋር ይዤሽ እገባለሁ እንጂ ይሄ ያማኑኤል ወረቀት አለው እብድ ነው ምናምን የሚሉሽ ሰዎች አትስሚ። እብድ ከሆነም ደግሞ አማኑኤል እስር ቤት አለው መንግስት። እንደገና የሰበሰብኩት መረጃ ዛሬ ታስሮ ነገ ነው የሚለቀቀው። ተው ለምስክርነትም አትሂድ ሲሉኝ ይህንን ሁሉ ጥሼ ነው የሄድኩት። በቃ ወረዳ ሂጂና ሴቶች ጉዳይ አመልክቺ። ከዛ የኔን ስልክ ስጫቸው ሴቶች ጉዳይ ነው። አዎ ይሄ ማንም ፈርቶ የሚሞት የለም። መንግስት ያለበት ሀገር ነው። ያውም ለሴቶች 75% ቁሙ ሴቶችን አክብሩ እያለን ይሄ ከማን እንደተፈጠረ እንመረምረዋለን። አዎ ሴቶች ጉዳይ ሂጂ። አዎ ከነ ልብስሽ ከነ ደንብ ልብስሽ አንቺ እንደተመታሽ ነው ያየሁት ልጄ።